በዛሬው ክፍል በሮቤል ምንም አላስነካችሁም። እሱ የኔ ነው። እሷ ደግሞ በቅርቡ እንደጉምተና ከህይወቱ ትወጣለች። ምንድነው ዝምታ? እንገናኝ ምናምን ስትይኝ እኮ ተገናኝተን የዝምታ ውድድርና አካሄድ ምናምን ያልሽኝ አልመሰለኝም ነበር። ምንድነው አቻኩለሽ የምትጠሪ? እረዳሻለሁ ብለህ ነበር፣ ግን ተመልከት ከምንም ጊዜ በላይ ተቀራርበዋል። ማን? ምክንያቱም ካሰብኩት በላይ በፍጥነት እያፈቀርኩ ነው። ያደረገሽ መቼም ረሳች መቼም እና ቀጣይ ምንድነው? እንደተመቸችልን ነግራት ነው። አንተ ያማል እንዴ? ልጅቷን እኮ ጠንቅቄ እንኳን አላቃትም። ግን የሆነ ስታዋራኝ ምናምን የሆነ ነገር እንደደበቀችኝ ያስተውቃል። ታዲያ ለምን ጥላን ታሳድዳለህ? ለአንተ እኮ ሳምሪ አለች። ሙሴ አልገባሽም እንዴ? እኔ እኮ ስላለኝ ጉዳይ አይደለም እጨነቁ፣ ስለሌለኝ ሊኖረኝም ስለመፈልገው ጉዳይ ነው። እሳት ነው እያሳደድክ ያለው። እሳት ደግሞ ማቃጠል ልማዱ። በሳምሪ ጉዳይ ትክክለኛውን ነገር ያደረኩ ይመስላል። በሷ ጉዳይ ሲሆን ሁሌ እንደተሳሳትክ ነው። እቺ መሰይ ልጅ እንዴት አታፈቅርም? ምንም ነገር ሊሰማሽ አይገባም። የመጣሽበትን ጉዳይ ብቻ ጨርሽ። መቀመጥ ይቻላል? ይቻላል። ምንድነው ገና የምትጽፊው? የውስጤ ደስታና ሀዘን እና በመጽሐፍ ምን ትጠቀሚያለሽ? ያው አለ አይደል? ይቀለኛል። የሚቀለ ከሆነማ እኔ መጀመሪያው እንዴ ስለምን ልትጽፍ ትችላለህ? ስላንቺ። እንዴ እኔን እኮ አታውቀኝም። ሳታውቀኝ ስለኔ ምን ልትጽፍ ነው? ስለዝምታሽ፣ ስለአይኖች ደስ ካለኝ ደግሞ ስለ ሸፋፋው ኪድሽ። ቀልደኛ ነገር ነው ለበል። አብዛኛው አዲስ አበባ ሴቶች እንደዛ ብለው ነው የሚጠሩ። ጉረኛ። በነገራችን ላይ ሳሚ ሮቤል ነው። ማን ጠየቀ? ደግሞ ስም ማን እንደሆነ ጠንቅቄ ነው የማውቀው። እንዴትስ አድርጌ የሆዴን ላሳይህ፣ ምን ቃል ተናግሬስ ውስጤን ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ፣ እወቅልኝ ባክህ እንደምወድህ። በኖርኩበት እድሜ በስካሁን ዘመን
ምወደው ሰው የለኝም እኔ ትላንትናም ዛሬም ነገም ለከርሞ ልቤ አይለወጥም ሁሌም ያንተው ነው አንተ ያላየኸው ቤት ፍቅር ውስጥ ይሰርቶ ገብቶበት ተኝቷል መስኮት በሩን ዘግቶ የሰራኸውን ቤት አታውቀውምና ልብ ቁልፉን ይስጥ እያው ክፈትና ያደረገሽ ነገር መቼም ልረሳው አልችልም። መቼም ቅመሟ በሰላም ገባሽ? ነገ ላገኝ ፈልጌ ነበር። ነገ ይቻላል። በቃ የምንገናኝበትን ቦታ ቴክስት አድርግልሃለሁ። ስታይል በቃ በሰላም እድርበይልኝ። ምንድነው ዝምታ? እንገናኝ ምናምን ስትይኝ እኮ ተገናኝተን የዝምታ ውድድር እናካሄድ ምናምን ያልሽኝ አልመሰለኝም ነበር። ዛሬ ካንተ ጋር ብቻ ነው መሆን የፈለኩት። ቺኳ ጠባልሽ እንዴ? ስንት ጊዜ ነው መናገር ያለብኝ? ሳታስፈቅድኝ አታፍቅሪኝ። ስለ ራስህ ማውራት አትወድም ነበር? ስላንተም ስለ ቤተሰቦችም ምንም የማውቀው ነገር የለም። ለምንድን ነው ግን ስለ ራስህ ማውራት የማትወደው? ስሚኝ ተማሪዋ፣ የአንዳንድ ሰው ታሪክ የተኖሩ ሊወራ አይደለም ራሱ ጋር በሚስጥር ሊቀመጥ ነው እንጂ። ሌላ ሰው ሊያውቀውስ ቢፈልግ? ለምሳሌ እኔ ስላንተ ማወቅ እፈልጋለሁ። እንታገኙ መልስ ዝምቴን ብቻ ይሆናል። ብታወራውስ ምናልባት እኔ ጋርም ተመሳሳይ ታሪክ ይኖር ይሆናል። የጋራ የሆነ ነገር ደግሞ ወደፊታችን ይኖረናል። እንደማውቃቸው አይነት ሴቶች አይደለሽም። አውቃለሁ። እሺ ዛሬ ትንሽ ስለኔ በማወቅ ጀመሪ። ቤቴ ልውሰድሽ አልኩሽ እኮ በቃ ይቅር። ይቅር ካፌ ወጣ እንሂድ። እሺ
ያምሻል እንዴ? የማታውቂ ጎረምሳ ቤት ዘው ብለሽ ልትሄጂ ነው? ያርፍሽ ተቀመጭ በእናትሽ። ሆነሻል። አንዳንድ ጊዜ ታስፈራኛለህ። ለምን? ምክንያቱም ካሰብኩት በላይ በፍጥነት እያፈቀርኩ ነው። አንተ ደግሞ ስለኔ ምን እንደምታስብ እንኳን ላውቅ አልቻልኩም። ምን ሆነሻል? አይኖችን እስቲ ተመልከች። ምን እያሉሽ ነው? እኔ እንጃ። በደንብ ተመልከቻቸው። በቃ አሁን ዝም በልና የሆነ ደስ የሚል ነገር ብቻ በለኝ። በዚህ ሰዓት ከአንቺ የሚያማምሩ ከንፈር በቀር ነው ምን ደስ የሚል ነገር የለም። እንዲያው ስወድህ ከራሴ በላይ ምን አሳሰበህ በኔ ላይ? ምነው ዳረከው ልቤ ለስቃይ የሌለህን ይህን ጸባይ? ምን ይሉሃል እስኪ ወዴ የታዘበ ያየ ፈራጅ ለሰቀቀን ስዳርገው ሳልጠረጥር ሳልዘጋጅ ከዚህ ቀደም የለብህም ደስታ ማግኘት በሰው ስቃይ ኬታ መጣኸው ንገረኝ የሌለህን ይህን ጸባይ ሰው መክሮ ይሆናል እንጂ ይህንን አሰራም ውዴ በፍጹም አያምንም ያንተን አሁንም መስኪኖ ልቤ። ምንድነው አቻኩለሽ የምትጠሪው? እረዳሻለሁ ብለህ ነበር ግን ተመልከት ከምንም ጊዜ በላይ ተቀራርበዋል። ማን? ሮቤልና ሶሊያና። እየጣርኩ እኮ ልጅቷ ግን ምን እንዳስነካችሁ አላውቅም። ለሴት ልጅ እንዲህ ሲሆን አይቼው አላውቅም። ምንም አላስነካችሁም። እሱ የኔ ነው። እሷ ደግሞ በቅርቡ እንደጉምተና ከህይወቱ ትወጣለች። ያ ደግሞ እንዲሆን ያንተ እርዳታ ያስፈልገኛል። እየሞከርኩ ነው። ልጅቷ ግን የሆነ የደበቀችው ነገር አለ። እሱን ደግሞ ለማግኘት እኔና አንቺ አብረን መጣር አለብን።